ሮዝ ነው እንጂ ነው። ፔሊን እባክሽ ስሚኝ፣ እንዳታለቅሺ እባክሽ እንዳታለቅሺ። ሲማይ እስኪ ንገረኝ፣ ሮዝ አበባ ፈልገሽ እንደዚህ አይነት አበባ ሲያመጡልሽ አንቺ ብትሆኚ ምን ታደርጊያለሽ? የኔ ውድ ገብቶኛል፣ ግን እባክሽን የኔ ውድ ይኸውልሽ፣ እንደዚህ አይነት ልዩ ቀን ላይ የተቀባሽው ሜካፕ ቢበላሽ ምን ያህል እንደምታዝኙ ታውቂያለሽ አይደል? እባክሽ አታልቅሽ። ቶልጋ ልጁስ ቀለም መለየት አይችልም? አንተስ ብትሆን መለየት አትችልም? ሰርጌ እኮ ነው። እንዴት ይሄንን ይዘህልኝ ትመጣለህ? የኔ ውድ ሮዝ እኮ ነው። ለምን እንደዚህ የምታካብጂ? ቶልጋ በየሳምንቱ የማገባ መሰለህ እንዴ? በህይወቴ አንድ የሚሆን ነገር ነው። እባክህ ሁሉም ነገር እንዳሰብኩት እንዲሆን እፈልጋለሁ። እባክህ ተረዳኝ። ቶልጋ ውዴ፣ ይሄንን ሁሉ የሰርግ ዝግጅት አዘጋጅተን ያልከበደን አንተ አንድ አበባ ማምጣት ያቅታል? ይሄ ልክ አይደለም። እሺ በቃ አሁኑኑ አስተካክልልሻለሁ የኔ ፍቅር። እሺ መጣሁ። አረ ለስድስተኛ ጊዜ ልመለስ። ለምን ተረጋጊ። ቁም አልኩህ እኮ ቁም። እባክህ ልለምንህ፣ እጥፍ እከፍልሃለሁ። እባክህ ቁም። የምፈልገውን አበባ ካመጣህልኝ ገንዘብ እሰጥሃለሁ። ቁም በእናትህ አንተ። የምትፈልገውን ነገር ሁሉ እሰጥሃለሁ። ና ወደዚህ ና፣ ቁም፣ ና ተመለስ። ጓደኞቼ ያዙት፣ ፔሊን! ወይ ፔሊን! ያዙት እዛ ጋ ጓደኞቼ፣ ያዙት። ወይኔ አንተ! ቁም ወንድሜ፣ ቁም! እባክህ ቁም! ፔሊን! ወይኔ ፔሊን! ያንን ልጅ ያዙት እባካችሁ! ያንን ልጅ እንዳያመልጣችሁ ያዙት እባካችሁ! ሲማይ አንቺ ታውቂያለሽ። ሂጂ። አበባው የሚያመጣው ልጅ ሄደ። አመለጣችሁ አይደል? የኔ ውድ ሲማይ እንደ ጥንቸል አራሩጣት ይይዘዋለች። እንዴት ፈጣን እንደሆነች ታውቂያለሽ አይደል? አታስቢ፣ ይዘው ትመጣለች። ምን አይነት እድለቢስ ነኝ ግን። ባሻክ በጣም ደስ የሚል ስም ነው። ቡለን ትባላለሁ። ይሄ አንቺ ኬክ ነው ብቻ እንዳትለኝ። ኬኩ ይሄ ነው እያላችሁኝ እንዳይሆን። ታዲያ እዚህ ሌላ ሙሽራ አለ እንዴ? ደግሞ ይቅርታ እንደመጠየቅ አፍህን ሞልተህ ታወራለህ እንዴ? የኔማ ቤት ኬኩን የጣልሽው እኮ አንቺ ነሽ። የኔ ጉልበት እኮ ምን አይቀር። እንደውም አንቺ ነሽ ይቅርታ ልጠይቅኝ የሚገባ የነበረው። እኔ አንድ በጣም ጥሩ ሀሳብ አለኝ። የሚገርም ነው። አሁን አንድ ነገር ማድረግ እንችላለን። ምን መሰላችሁ? አሁን ሁላችንም እሱን ኬክ አንነካውም። ምን መሰላችሁ? እኛ ካለን የሥራ ልምድ አንጻር በእንደዚህ አይነት ሰዓት ኬኩን ማንሳት ጥሩ ነገር አይደለም እና ሌላ አዲስ ሀሳብ አለኝ። ጥሩ ይመስለኛል። ሙሽራውና ሙሽሪት የኬክ መቆረጫ ሰዓታቸው ሲደርስ ለምን እዚህ መጥተው አይቆርሱትም? በጣም ጥሩ ሀሳብ ነው። በጣም ታስቃለህ። ሁለታችሁም በጣም የማትረቡና ፌዘኞች ናችሁ። እሺ እንደዚህ እናድርግ። አሁኑኑ አዲስ ኬክ መጋገር ትጀምራላችሁ። አለቀ። ተግባባን አይደል? ስሚ ባሻክ፣ አበባውና ኬኩ እንዲመሳሰል እፈልጋለሁ። ቆንጆ ሰርግ ይሆናል አይደል? አዎ። ኬክ ሽማ መቶልሽ ነበር። በአፍጢም ጣልሽ። ከዚህ በኋላ እኔን አይመለከተኝም። አዲስ ኬክ እፈልጋለሁ አልኩ። እፈልጋለሁ። ተው በቃ ተው። ተረጋጋ ወንድሜ ተረጋጋ። በጣም ተናድጃለሁ። ወይ አምላኬ ሆይ፣ ዛሬ እኮ ክፍያችንን ለመቀበል ነው የመጣ ነው። ገንዘባችንን ቶሎ ነይ እንጂ ባሻክ። ተረጋጋ። የማይሆን ነገር እንዳታደርግ እሺ? ታውረፍ በቃ ተረጋጋ። ዓመታት ባለፉ ቁጥር ብዙ ነገሮች ተቀያይረዋል። ከተማው፣ ሰፈሮቹ፣ ሁሉም ተቀያይረዋል። የሰው ጸባይ ግን መቼም አይቀየርም። ሁሌም እንደዛው ነው። ሲናን ደህና ነህ? ጭንቅላትህን አልመታህም አይደል? ያቺ ፔሊን ናት። አዎ አውቃለሁ፣ ፔሊን ናት። እየቀለድክ ነው? በጣም ይገርማል። ያቺ የምናውቃት ፔሊን ናት ከሕክምና ትምህርት ክፍል እንድትባረር ያስደረገች። ሕይወት እንደዚህ ድንገት ታስገርማለች። ይሄ ግን ደስ የሚል አጋጣሚ አይደለም። እስኪ ተመልክታት እና ምን ልታደርግ ነው? መጀመሪያ የኬኩን ጉዳይ እንጨርስ። እሺ አለቃ ባህቲና፣ አንድ ፈልጌ ነበር። በአስቸኳይ የሚደርስ 5 ኪሎ የሰርግ ኬክ ፈልጌ ነበር። እባክህ ወዳጄ፣ ሌላ ሰው ብትጠይቅ አይሻልም? ሮዝ መሆን አለበት። ዝም ብለህ ሮዝ ክሬም ከላይ አድርግበትና ላከው። እሺ፣ ሁሌ እንደሱ አይደል የምታደርገው? እባክህ ቶሎ አድርሰው። እርግጠኛ ነኝ እሱ ኬክ ቢያንስ 1 ቀን ያደረ ነው። ደግሞ ግሉኮስ ነው የሚጠቀመው። ስማችን በሱ ምክንያት ይጎድፋል። እባክህ ከሌላ ሰው ጋር እባክህ። ውለንት፣ ለዛች ሴት ይሄ እንኳን አይገባትም።
እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ልጃችን አሁን ደህና ናት አይደል? የአበባው አለመሳካት ሳይበቃ ደግሞ የኬኩ ችግር ተጨመረ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ ለዛሬ ያለው ችግር ኬኩ ብቻ ነው ብለን እናስብ። ከዚህ በኋላ አታስቢ፣ አሁኑኑ መፍትሄ እንሰጠዋለን። እንኳን ደህና መጣችሁ። እንኳን ደህና መጣ። ልጅህን ስለዛ ነገር ብታናገራት ጥሩ ነው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣሽ። አንዴ ሰርጉ እንደጀመረ ሁሉንም ነገር ትረሳዋለች። እንኳን ደህና መጣችሁ። ሰላም፣ እንኳን ደስ አላችሁ። ግቡ። እንኳን ደህና መጣችሁ። እነዛ ልጆች ያንተ ዘመዶች ልጆች ሳይሆኑ አይቀሩም። ዙበይር ላካውና ልጆቹ አርፎ እንዲቀመጡ ያድርግ፣ ያለበለዚያ እዚሁ በቆምኩበት አብዳለሁ። ልጆች እኮ ናቸው፣ አርፎ መቀመጥ አይችሉም። ከወንበር ጋር ልሰራቸው ነው። እነዛን የእኛ ልጆች ተመልከታቸው፣ ሁሉም ጨዋዎች ናቸው። ልጅ እንደዛ ነው መሆን ያለበት። ሪዛ ሰላም፣ እንኳን ደህና መጣችሁ። ሰላም፣ እንኳን ደህና መጣችሁ። ግቡ። እሱ ለእኔ ስጠኝ። አምጣው፣ እባክህን አምጣው። ለእኔ ስጠኝ፣ አምጣው እያልኩ አይደል እንዴ? እስቲ ሌው። ኧረ እባክህ ተው እንጂ፣ ምን እያረክ ነው? እንካ እስቲ ሌው፣ በእናትህ እስቲ ሌው። ገና ምኑ ተነካና ነው? አንጣው። ምንድን ነው ችግር? አሁንም ከአበቦቹ ጋር እየታገልክ ነው እንዴ? ወንድሜ፣ እንዴት ሰው አበባ ይራገማል? ለረጅም ሰዓት ስረግመው ነበር። ምን አይነት ጣጣ ውስጥ ነው የገባሁት? ገና ምኑ ተነካና? አይዞ፣ ገና ብዙ ይጠብቀሃል። ትዳር ይሄ ነው እንግዲህ፣ ቻለው። ኧረ ይኸውልኝ፣ ይህንን ደግሞ እስኪ በእናትህ ዝም በል። እንደዚህ አፉን ሞልቶ ሲናገር አግብተው የሚያውቅ አይመስልም። እሺ ባላገባስ ይህን ያህል ደደብረኝ እንዴ? ለምን አይቀርም? አንተንም ሆነ ሌሎች ጓደኞቼን አያለው። ሁላችሁም በጣም ነው የምታሳዝኑት። አሁን ይሄ ምን ነው ባል? የምፈልገውን እንኳን አበባ ሊያገኝ አልቻለም። ስለሱ ከሰርጉ በኋላ እናገረዋለሁ። ምን ማለት ነው? ከሰርጉ በኋላ ሌላ ሴት ልትሆኚ ነው እንዴ? እንደዛማ እንዳታደርጊ። ወንዶች ልክ እንደ እንቁራሪት ናቸው የኔ ውድ። ምን ማለት ነው እንደ እንቁራሪት? እንቁራሪት ትኩስ ውሃ ውስጥ ብከችው ምን ያደርጋል? ይሞታል። በፍጹም የኔ ውድ፣ ዘሎ ይወጣል። ልክ ሁሉም ወንዶች ስለ ትዳር ስታነሽባቸው ብን ብሎ